በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት፣ ጸጋውንም በጥበብና በአእምሮ ሁሉ አበዛለን። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና። አሜን። በዚህ ቃል ላይ ሆነን ነው እንግዲህ የምንማረው። መጀመሪያ ምን ይላል መሰላችሁ? የእግዚአብሔር ቃል በበጎ ፈቃዱ እንደወደደ። በመጀመሪያ ደረጃ ማሰብና መረዳት ያለብን ነገር ትላንት የተናገርኳችሁ በጣም ወሳኝ ቃል አለ፣ የእግዚአብሔር ቃል አለ። መጽሐፍ ቅዱስ ሲናገር በበጎ ፈቃዱ እንደወደደ የሚለውን ሐሳብ ጋር አብሮ የሚሄድ ያዳነን ይልና ያዳነን ካለ በኋላ ምን ይላል? በቅዱሱም አጠራር የጠራን። በቅዱሱም አጠራር የጠራችሁ ደግሞም ያዳናችሁ ማን ነው? እግዚአብሔር ነው። መጽሐፉ የሚናገረው ምንድን ነው? ያዳነን ከዛስ በቅዱሱም አጠራር የጠራን። ስለዚህ ለመዳን የመጣኸው አንተ አይደለህ። እንድትድን የዘላለምን ሕይወት እንድታገኝ ጥሪው ራሱ የተላለፉ ከማን ነው? ከእግዚአብሔር ዘንድ ነው። ስለዚህ ደህንነት፣ ቤዛነት፣ ሪዴምሽን ወይም ቤዝሆት ምንድን ነው? የእግዚአብሔር በጎ ፍቃድ ነው። አብ ልጁን ሰጥቷል። ልጁ ደግሞ ራሱን ስለኛ አሳልፎ ሰጥቷል። መንፈስ ቅዱስ ደግሞ የልጁን ሕይወት ሰጥቶናል። ስለዚህ በማዳን ስራ ውስጥ አብ ልጁን ሰጥቷል። ወልድ ደግሞ ራሱን አሳልፎ ሰጥቷል። ስለዚህ አብ ልጁን ሲሰጥ አንድያ ያለውን ሌላ ተቀዳሚም ተከታይም የሌለው ልጅ ኢየሱስ ክርስቶስን አሳልፎ ሰጥቷል። ልጁ ደግሞ ራሱን አሳልፎ ስለኛ ደግሞ ሰጥቷል። መንፈስ ቅዱስ ደግሞ የልጁን ሕይወት ደግሞ በእኛ ውስጥ አትሟል፣ ሕይወትን ሰጥቶናል። በመንፈስ ቅዱስ ደግሞ አብና ወልድ መንፈስ ቅዱስ አንድ ላይ በእኛ ውስጥ እግዚአብሔር አንድ አምላክ እግዚአብሔር ይኖራል ማለት ነው። ስለዚህ በደንብ አድርጋችሁ እንድትረዱ የምፈልገው ኤፌሶን ምዕራፍ 1 ቁጥር 6-9 ያለው ዛሬ የምናጠነጠንበት የምንማርበት የመጽሐፍ ክፍል ወሳኙ ሐሳቡ በደንብ አድርጋችሁ አሁን መረዳት ያለባችሁ ነገር ማለት ነው። በዚህ ጥቅስ ውስጥ መረዳት ያለባችሁ በጣም አንኳር የሆነ ወሳኝ የሆነ ሐሳብ አለ። ወሳኝ የሆነው ሐሳብ ምንድነው ሲባል ውድ ልጅ የሚለው ፕሪሸስ ውድ ልጅ የሚለው ጥቅስ ላይ በደንብ አድርጋችሁ እንድትረዱ ትፈልጋል። ምንድነው ለየት የሚያደርግ ውድ ልጅ የሚለው? አሁን በዚህ ላይ የምናየው ፎከስ አድርገን የምናየው ምንድነው? የውድ ልጅ የሚለው ስለዚህ ውድ ልጅ የማን ነው? የእግዚአብሔር ልጅ ውድ ነው ለእግዚአብሔር። ወዳጆቼ ብዙ ጊዜ እንደምንናገረው ጸጋ ርካሽ አይደለም፣ ነፃ እንጂ ርካሽ አይደለም። ጸጋ ነፃ እንጂ ርካሽ አይደለም። ባይዘው ጸጋ በነፃ የተሰጠው ርካሽ ስለሆነ ሳይሆን ለተገለጠው ሕይወት ሞትን ለገለበጠው የሞትን ጣር ላጠፋው ለኃጢአታችን የሞተው ኢየሱስ ክርስቶስን ማንም ለዚያ ዋጋ የወጣው ለዛ ለኃጢአት ለዚያ ለሞት ለዚያ ለዘላለም ሕይወት የወጣውን ዋጋ ማንም በገንዘብም በወርቅም ባለው ነገር ሁሉ ከፍሎ ስለማይጨርስ እግዚአብሔር ምን አደረገው? በነፃ አደረገው። ስለዚህ ርካሽ ሆኖ ሳይሆን ማንም መክፈል የሚችልበት አቅምና ጉልበት ስለሌለው እግዚአብሔር በልጁ በክርስቶስ ኢየሱስ የሰራውን የመስቀሉን ስራ ምን አደረገው? በነፃ ሰጠን። ምን ማለት ነው? መክፈል ስለማንችል አቅም ስለሌለን ጌታ እግዚአብሔር ልጁ ኢየሱስ ክርስቶስን ስለእኛ በነፃ ሰጠው። ስለዚህ ጸጋው በእምነት አድኖናል። በደንብ መረዳት ያለብን ነገር እግዚአብሔር የሰራበት እግዚአብሔር የለፋበት ነው። ደህንነት እግዚአብሔር የለፋበት እግዚአብሔር የሰራበት ነው። በሌላ አንጻር ደግሞ ቱ ዘ ሪቨርስ ደግሞ ድህነት ወይም ደህንነት እኛ ያለፋንበት እኛ ያልሰራንበት እኛ ያላዋጣንበት እኛ ያልደከምንበት መለኮት ግን የደከመበት መለኮት የሰራበት መለኮት ይደክማል ሳይሆን መለኮት የደከመበት ማለት ባይ ኤኒ ሚንስ ምን ማለት መሰላችሁ? አብ ልጁ ላይ የጨከነበት ማለት ነው። አብ ልጁ ላይ የጨከነበት ልጁ ኢየሱስ ክርስቶስን ለሞት አሳልፎ የሰጠበት ምንድነው? ሕይወት ነው። ልጁ ደግሞ ራሱን አሳልፎ ዋጋ ከፍሎ የሰጠበት ምንድነው? የሕይወት ስርዓት ነው። ይሄንን በደንብ አድርገን መረዳት አለብን። ስለዚህ እግዚአብሔር ጋር ስንመጣ እግዚአብሔር የለፋበት እግዚአብሔር የሰራበት ጌታ እግዚአብሔር ልጁን አሳልፎ የሰጠበት የሕይወት ስርዓት ነው። ምን? ደህንነት። ስለዚህ ደህንነት ርካሽ አይደለም፣ በነፃ ተሰጠን እንጂ በፍጹም ርካሽ አይደለም። ጌታ ኢየሱስ ስሙ የተባረከ ይሁን። አሜን። ስለዚህ በዚህ መጽሐፍ ቅዱስ ክፍል ውስጥ መረዳት ያለባችሁ ነገር ውድ ልጅ ቤዛነትን ስታስቡ ሁል ጊዜ ውድ ልጁን ኢየሱስ ክርስቶስን ማሰብ ማሰላሰል
አለባችሁ ማለት ነው። ጌታ ስሙ የተባረከ ይሁን። ስለዚህ አሁን ውድ ልጅ ስንል የእግዚአብሔር ውድ ልጅ ነው። ዋጋውን የከፈለ በደንብ ስሙኝ፣ ዋጋውን የከፈለ አካል ብቻ ነው ለዛ ነገር የወጣውን ዋጋ የሚያውቀው ፕራይስ ታጉን የሚያውቀው። ባለፈው ስለ ፕራይስ ታግ ነግሬያቸዋለሁ። ለምሳሌ አንድ ፕሮዳክት ይሄንን ቲሸርት ለምሳሌ 10 ድርሃም ብገዛው ይሄ ቲሸርት ያወጣውን ከሮ ማቴሪያል ጀምሮ ከፕሮዳክሽን ጀምሮ ከእያንዳንዱ ኢንፑት እያንዳንዱ ይሄ ጥሬ ዕቃ ማለት ይሄ ልብስ እንዲመረት ከገባው ጥሬ ዕቃ አንጻር ካፒታል ኢንቴንሲቭን በሉት የወጣው የማሽን ዋጋን በሉት ይሄንን ለመስራት ደግሞ ሁማን ኢንቴንሲቭ ወይም የሰው ዋጋ ሌበር ኢንቴንሲቭን ብታስቡ ይሄን ቲሸርት ለመስራት የእያንዳንዱ ሰራተኛ ደሞዝ የእያንዳንዱ ማሽን የዘበኛው የጽዳቱ የእያንዳንዱ ነገር ሁሉ ተቆጥሮ ኮስቱ ወይም ወጪው ይሰራና መጨረሻ ላይ ዋጋ ይወጣለታል። የዚህን ቲሸርት ዋጋ የማወጣው እኔ ለባሹ ሳይሆን ይሄንን ልብስ የሰራው ማን ነው? ባለቤት ነው። ኦነር ወይም የፕሮዳክሽኑ ባለቤት ነው። ምን የዚህ ፋብሪካ ባለቤት ነው የዚህ ልብስ ዋጋ የሚያወጣው፣ ለባሹ አያወጣውም። እንደዛው አንተ አሁን ያገኘኸውን ደህንነት፣ አንተ ያገኘኸውን ህይወት፣ ያንተ ፕራይስ ታግ ክርስቶስ ኢየሱስ ይባላል። ይኸውልህ ልብስ ላይ 10 ድራም ይቀመጣል አይደል? አዎ። ያንተ አንገት ላይ ያንተ ግንባር ላይ ያለው ፕራይስ ታግ ምን እንደሆነ ታውቃለህ? የክርስቶስ ኢየሱስ ደም ነው። the blood of Jesus Christ, the precious one ኢየሱስ ክርስቶስ ጌታ ንጹህ የሆነው የልጁ የኢየሱስ ክርስቶስ ደም አንተን ሰዎች ሲያዩ ያንተ ዋጋ ያንተ ተመን ንጹህ የሆነው የክርስቶስ ኢየሱስ ወርቀ ደሙ ነው። አሜን። my price tag is the blood of Jesus Christ። ስለዚህ you have to count yourself brother። እንዴት? የኔ ፕራይስ የኔ ዋጋ my value is the blood of Jesus Christ። Your value is not your salary. Your value is not your background, the people or the family that you are came from. እሱ አይደለም የመጣህበት ቤተሰብ ያለህ ደሞዝ ያለህ ትምህርት አይደለም ያንተ ፕራይስ ታግ። ያንተ ዋጋ ምንድን ነው ሲባል የወጣብሽ የኢየሱስ ክርስቶስ ደም ዋጋ ነው። ስለዚህ የዚህን ቲሸርት ዋጋ የሚያውቀው ባለ ፋብሪካው ነው። በውድ ልጁም የሰጠንን ቤዛነት ክብሩ ይመሰገን ዘንድ ሲል አንተ ላይ ጌታ ኢየሱስ ክርስቶስ ያወጣውን ዋጋ አንተን ለማዳን እግዚአብሔር ያወጣውን ዋጋ የሚያውቀው ዋጋውን የከፈለው ብቻ ነው። ሲጀመር አንተ ስለ ራስህ ብዙም አታውቅም። ስለ አንተ ግን ዋጋ የከፈለ ያንተን ዋጋ የተመነ ያንተ ዋጋ ራሱ ዋጋ የሆነ ኢየሱስ ክርስቶስ ግን ስለ አንተ ያውቃል። ምን አልኳችሁ? እናንተ ላይ ዋጋ ያወጣው ብቻ ነው ስለ እናንተ ጠንቅቆ የሚያውቀው። ሰይጣን ራሱ ስለ አንተ አያውቅም። ከየት መጥቶ ነው ሰይጣን ስላንተ የሚያውቀው? ከየት መጥቶ? በፍጹም እንኳን ስላንተ ስለ ራሱ ሰይጣን አያውቅም። አንዳንድ ሰው ምን ይላል መሰላችሁ? ሰይጣን ሁሉ ነገር የሚያውቅ ይመስለው ሰው አለ። ሰይጣን ሁሉ ነገር ቢያውቅ ኖሮ ጌታ ኢየሱስ ክርስቶስን አሳልፎ አይሸጥም ነበር። ራሱን ወስዶ ጎል ውስጥ አስገባ። ሰይጣን የእያንዳንዱ ይኸውልህ ሰኞ ማክሰኞህን ምናምን የሚያውቅ የሚመስለው ሰው አለ። ወይኔ አለቀልኝ፣ ጉዴ ፈላ፣ በዚህ አልፎ በዛ ገብቶ። ብራዘር ካም ዳውን፣ እንዴ ተረጋጋ፣ ቁጭ በይ። ምንድን ነው ትላንት እንዳልኩ ጥቁር ድመት በፊት ያለፈች ወዮልኝ፣ በቃ ጉዴ ፈላ። ምንድን ነው? ወይኔ እድሌ፣ ወይኔ ትዳሬ በቃ ተበጠበጠ። ባለፈው ጥቁር ድመት ሰኞ ለታይና ድንገት ሮብ ከባሏ ጋር ስትጋጭ ጥቁሯ ድመት ናት ወይኔ ምትል ድመት፣ ምግብ ልትበላ የምትሄድ ድመት፣ ወይ ባሏን ፍለጋ የምትሄድ ድመት ሚያው ሚል ድምፅ በሰማ ቁጥር ሰውየው ተሰርቶብኛል፣ አለቀልኝ፣ ወይኔ ጉዴ ፈላ። ምንድን ነው ጥቁር ድመትም ነጭ ድመትም ምንድን ነው የሚያገናኝ? አርፋት ኖርም ወይ ወዳጅ? የተከፈለልህ እኮ ዋጋ ኢየሱስ ክርስቶስ ዋጋ 10,000 ብር ከአገልግሎቴ ጎን ስላልቆምሽ ረግሜሻለሁ ሲል አንድ የሆነ ፀጉሩን ያበጠረ ውሸታም ነብይ ነኝ ብል ለራሱ ስም የለጠፈ ሰውዬ መጥቶ ከአገልግሎቴ ጎን 10,000 ብር አስገቢ ብዬ 10,000 ብር አላስገባሽም፣ ስለዚህ ህይወትሽ ረግመዋለሁ፣ በህይወትሽ ላይ ከነወነ አይሆንም። ሃሌሉያ! የእግዚአብሔር ሰው መሆኔን አታውቂም፣ ከአንደበት የሚወጣው ቃል ጠብ አይልም። ስለዚህ የክርስቶስ ኢየሱስ ቤዛነት ሲገባ ቦልድ ትሆናለህ። ቸርች መድረክ አልሰጡኝም ብለህ ራስህን በዛች መድረክ ብቻ አትገድብም። እግዚአብሔር ሆይ ይሄ ነገር ስራ እንዴት አልሰጠኸኝም ብለህ በቃ ህይወቴ አልቋል፣ ከዚህ በኋላ ትዳር አልሰጠኸኝም፣ ህይወቴ ምስቅልቅል ብሏል፣ ከዚህ በኋላ ተስፋ የለኝም ለምን ትላለህ? ዋጋ ትዳር አይደለም። እግዚአብሔር አብርሃምን መላ ነው። አብርሃም ሆይ ዋጋ በእኔ ዘንድ ታላቅ ነው። አሜን ሃሌሉያ። አብርሃም ዋጋውን ለማወቅ ግራ ቀኝ እንደ ቴኒስ አጫዋች አይመለከትም። አብርሃም ዋጋውን ለማወቅ ሄዶ ሳራን አይጠይቅም። አብርሃም ዋጋውን ለማወቅ ሄዶ እስማኤልን አይጠይቅም።
አብርሃም ዋጋውን ለማወቅ ሄዶ ኤሌዜርን አይጠይቅም። አብርሃም ዋጋው በማን ዘንድ ነው? በእግዚአብሔር ዘንድ ነው። ዋጋዬ በእግዚአብሔር ዘንድ ነው በሉ። ውስጥ ለራሳችሁ ዋጋዬ እግዚአብሔር ነው በሉ። ተናገር ውስጥ ዋጋዬ የኢየሱስ ደም ነው በሉ። ለራሳችሁ ዋጋዬ የኢየሱስ ደም ነው። ምናምንቴ አይደለሁም። ተናገር። ምናምንቴ አይደለሁም። ተራ አይደለሁም። ኦርዲናሪ ተራ ሰው አይደለሁም። ምናምንቴ አይደለሁም። ይኸውልህ እኔ ምስኪን ሰው አይደለሁም። አንዳንድ ሰው ወይ ምስኪን ሰው፣ እኔ ምስኪን ሰው አይደለሁም። አም ቦልድ ጋይ በፍጹም ምስኪና አሳዛኝ ሰውም አይደለሁም። ጌታ ይባረክ። እኔ አንበሳ ነኝ በክርስቶስ ኢየሱስ። ምስኪን ሰው ናት አሳዛኝ ሰው በፍጹም አሳዛኛ ነው። አበርቼ የመጽናናት ልጅ ነኝ፣ የማበረታ ነኝ፣ አንበሳ ነኝ። እኔ ጦጣ አይደለሁም፣ ደንባራ አይደለሁም። አሜን። እንደዚህ ነው ራስን ማሰብ ያለብህ። ሰው እንዲያዝንልህ ኩምሽሽ ብለህ በፍጹም ኃያል ነህ አንተ። ዋጋህ እግዚአብሔር ጋር ነው። ያንተ ዋጋ የልጁ የኢየሱስ ክርስቶስ ደም ነው። ደሞዝሽ አይደለም፣ የምትኖሪበት ሀገር አይደለም፣ ያለሽ ኢኮኖሚ አይደለም፣ ትዳርሽ አይደለም። እነኚህ ሁሉ እንኳን ቢጠፉ ቢራቆቱ ያንተ ዋጋ የፈሰሰልህ የክርስቶስ ኢየሱስ ንጹህ ደም። አሜን፣ አሌሉያ። ስሙ የተባረከ ይሆን። አሜን። ስለዚህ ማለት የወጣብህን ዋጋ ላትረዳው ትችላለህ። ያወጣብህን ያን ዋጋውን ያወጣልህ ዋጋውን የከፈለልህ ኢየሱስ ክርስቶስ ግን ስላንተ ያውቃል። ባይዘዌ ክርስቶስ እግዚአብሔርንም ማወቂያ ነው፣ ሰውንም ማወቂያ ነው። እግዚአብሔርን ያለ ክርስቶስ አታውቅም፣ እግዚአብሔርም ያለ ክርስቶስ አንተን አያውቅም። እግዚአብሔርን ያለ ክርስቶስ አታውቅም፣ እግዚአብሔርን ያለ ክርስቶስ አታውቅም፣ ክርስቶስም ያለ እግዚአብሔር አያውቅም። ስለዚህ ክርስቶስ ሰውንም እግዚአብሔርን ማወቂያ ነው። አሜን። ታስቦ ዘንድ የሰው ልጅ ምንድን ነው አለ እኮ። ታስቦ ዘንድ የሰው ልጅ ምንድን ነው ማለት ይሄን ያክል እኮ አለ ዳዊት። ይሄን ያክል ስለ ሰው ማለት ስለ ሰው ይሄን ያክል የምታስበው፣ ይሄን ያክል የምትጨነቅለት፣ ይሄን ያክል በቃ ጉዳይ ብለህ ለካ እግዚአብሔር ስለ አንተ ነው የሚያስበው። አንተ የእግዚአብሔር ሐሳቡ ነኝ በል እስቲ አንተ ተናገር እስቲ። የእግዚአብሔር ሐሳቡ ነኝ፣ እግዚአብሔር ስለ እኔ ነው የሚያስበው። ሃሌሉያ። አንተ እግዚአብሔር ስለ አንተ እኮ ነው የሚያስበው። አሜን አሜን። ስሙ የተባረከ ይሆን። ወደ ማቴዎስ 9:2 ላይ እንሂድ እስቲ። ማቴዎስ 9:2 በታንኳም ገብቶ ተሻገረና ወደ ገዛ ከተማው መጣ። ማን? ጌታ ኢየሱስ ክርስቶስ። እነሆም በአልጋ የተኛ ሽባ ወደ እርሱ አመጡ። ኢየሱስም እምነታቸውን አይቶ ምን አለው? ሽባውን አንተ ልጅ አይዞ ኃጢአት ተሰረየችልህ አለው። እነሆም ከጻፎቹ አንዳንዱ በልባቸው ይህስ ይሳደባል አሉ። ኢየሱስም ሐሳባቸውን አውቀው እንዲህ አለ፣ ስለምን በልባችሁ ክፉ ታስባላችሁ? ኃጢአት ተሰረየችልህ ከማለት ወይስ ተነሳና ሂድ ከማለት ማናቸው ይቀላል? ነገር ግን በምድር ላይ ኃጢአትን ያስተሰርይ ዘንድ ለሰው ልጅ ስልጣን እንዳለው እንድታውቁ በዚያን ጊዜ ሽባውን ተነሳ፣ አልጋህን ተሸከምና ወደ ቤትህ ሂድ አለው። ተነስቶም ወደ ቤቱ ሄደ። ሕዝቡም አይተው ተደነቁ። ለሰውም እንዲህ ያለ ስልጣን የሰጠ እግዚአብሔርን አከበሩ። በደንብ ስሙ። ኢየሱስም እምነታቸውን አይቶ ይላል ምን አለው? ሽባ የሆነውን ሰው የመጣውን ሰው ጌታ ኢየሱስ ክርስቶስ ምን አለው? አንተ ልጅ አይዞ ኃጢአት ተሰረየችልህ። አንተ ልጅ አይዞ ኃጢአት ተሰረየችልህ። ኢየሱስ ክርስቶስ ጌታ። አሁን እዚህ ጋር የምትመለከቱት ሰው አንተ ልጅ ኃጢአት ተሰረየችልህ ነው ያለ። ጌታ ኢየሱስ ክርስቶስ ምንድን ነው ያለው? አንተ ልጅ ኃጢአት ተሰረየችልህ። እዚህ ጋር ተሰረየችልህ የሚለው ቃል አንተ ልጅ ኃጢአት ተሰረየችልህ የሚለው ቃል በግሪኩ አንቲማዮ የሚል ቃል አለ፣ ወይም አንቲፓ የሚል የግሪክ ቃል አለ። አንቲፓ የሚለው የግሪክ ቃል ኦኬ፣ አንቲፓ የሚለው የግሪክ ቃል ምን ማለት መሰላችሁ? በግሪኩ ከጌታ አንደበት ሲወጣ ያ ቃል ከጌታ አንደበት ሲወጣ ኢሚዲየትሊ ሰውየው ተፈወሰ። በሌላ ቋንቋ ምን ማለት መሰላችሁ? ሰውየው ተፈወሰ የሚለው የግሪኩ ቃል ተፈወሰ ወይም አንቲፓ የሚለው ቃል ከጌታ ከኢየሱስ ክርስቶስ አንደበት ሲወጣ ወዲያው ሰውየው ተፈወሰ። ምን አለ? አንተ ሰው ኃጢአት ተሰረየችልህ። በሌላ ቋንቋ ምን ማለት መሰላችሁ? ኃጢአት ተሰረየችልህ ሲለው ተፈወሰ። ያ ማለት ምን ማለት ነው? ኃጢአቱ ነበረ በሽተኛ ያደረገው። ምኑ? ኃጢአቱ ነበረ በሽተኛ ያደረገው። ስለዚህ በዛን ታይም ኃጢአቱ ነው በሽተኛ ያደረገው። ጌታ ኢየሱስ ክርስቶስ ምን አለው? አንተ ልጅ ተፈውስ ብሎ
ኃጢአት ተሰረየችልህ ተፈወስ ሲለው ከኃጢአቱ ቀጥሎ ምን አመጣ? ኃጢአቱ ኮንሲኩዌንስ አመጣ። ምን? በሽታ አመጣ። ስለዚህ ጌታ ኢየሱስ ክርስቶስ አንተ ሰው፣ አንተ ልጅ ኃጢአት ተሰረየችልህ ተፈወስ ሲለው ሰውየው ኢሚዲየትሊ ምን አደረገ? ተፈወሰ። ስለዚህ ምን እንረዳለን? ሌላው ቃል በዚህ ጋር አሁን ኃጢአት ተሰረየችልህ ብሎ አንተ ልጅ ብሎ ጌታ ኢየሱስ ክርስቶስ ኃጢአት ተሰረየችልህ ብሎ የተጠቀመውን ቃል ደግሞ በግሪኩ ሁዮቴሲያ የሚለው ሌላ ቃል አለ። ሁዮቴሲያ ማለት ይሄ ሁዮስና ነፒዮስ የሚባል ሁለት ቃል አለ። ነፒዮስ ማለት ያላደገ ጨቅላ ሕፃን ማለት ነው። ሁዮስ ማለት ደግሞ ያደገ ራሱን የሚያውቅ የጎለመሰ የጠነከረ ልጅ ማለት ነው። ወራሽ የሆነ ልጅ ማለት ነው። ነፒዮስ ደግሞ ወራሽ ያልሆነ ወራሽ የሆነ ግን ጨቅላ የሆነ የመውረሻ ሰዓቱ ያልደረሰ ነገር ግን ሕፃን ሆኖ ሳለ በምንም አይነት ሁኔታ መውረስ የማይችል ማለት ነው። ስለዚህ ሁዮቴሲያ የሚለው ማለት አሁን ጌታ ኢየሱስ ክርስቶስ አንተ ልጅ ኃጢአት ተሰረየችልህ ብሎ ሲናገረው ምን እያደረገው መሰላችሁ? የራሱ እያደረገው ነው ማለት ነው። ሁዮቴሲያ የሚለው ቃል የራስ ማድረግ፣ ልጅ ማድረግ፣ ወራሽ ማድረግ ማለት ነው። ከጌታ ከኢየሱስ ክርስቶስ የወጣው ምንድነው? ሁዮቴሲያ ማለት ምላ ልጅ ማድረግ፣ የራስ ማድረግ፣ መፈወስ፣ ከዲያብሎስ እስራት መፍታት፣ ከዛ በኋላ ከዲያብሎስ እስራት ወደ እግዚአብሔር ልጅነት ማምጣት መመለስ ማለት ነው። ስለዚህ ምን አደረገው? ያንን ሰው ቤዛ ሆነለት ጌታ ኢየሱስ ክርስቶስ። ምን ብሎ? ተፈወስ፣ ኃጢአት ተሰረየችልህ ሲል ምን የራሱ እያደረገው ነው ማለት ነው። ይህንን በደንብ እናያለን። ምን ማለት መሰላቸው? አሁን ሁዮቴሲያ የሚለው የራስ የነበረን ነገር በደንብ ስሙኝ። እዚህ ጋር የራስ የነበረን ነገር ግን ከእጅ የወጣን አካል ዳግመኛ የራስ ማድረግ ማለት ነው። ሪደምሽን ማለት የራሳችሁ ነበረ። ለምሳሌ ይሄኛው ምን ልበላችሁ፣ ይሄኛው ዕቃ ለምሳሌ ይሄ የአይን ጠብታ ነው። ይሄ የአይን ጠብታ የኔ ነበረ ስገዛው። ከዛ በኋላ ከእጄ ሰው ወሰደ። ይሄንን ጠብታ ብር ከፍዬ ምናምን ተጨማሪ ብር ከፍዬ የራሴ ሳደርገው ሪደምሽን ወይም መዋጀት ወይም መበጀት ይባላል። የራስ የነበረን ነገር ግን ከእጅ የወጣን ነገር የራስ ማድረግ ምን ይባላል? ሪደምሽን ወይም ካሳ ወይም በዕብራይስጥ ካፋር ይባላል። ካሳ ወይም ክፍያ፣ ካፋር የሚባለው ክፍያ ከፍሎ የራስ ማድረግ ምን ይባላል? መዋጀት ይባላል። ለምሳሌ አንድ ቤት ገንዘብ ስትበደሩ የቤታችሁን ካርታ አስይዛችሁ ተበደራችሁ፣ ከዛ መክፈል ሲያቅታችሁ ቤታችሁን ለባርነት ወይም ለመውረስ ሲመጡ ከወረሱ በኋላ ሄዳችሁ ገንዘብ እጥፍ ከፍላችሁ ቤቱን ዳግመኛ የራሳችሁ ስታደርጉ ምን ይባላል? ተበዠው ወይም መልሶ የራሱ አደረገው፣ ሪዲም አደረገው ማለት ነው። ስለዚህ ይሄ ሰው እንግዲህ እግዚአብሔር የፈጠረው በንጽህና በጤንነት እንዲኖር ነበር እግዚአብሔር የፈጠረው። ነገር ግን በአዳም መውደቅ የተነሳ ደግሞ ይሄ ሰው ምን ሆኗል? ባሪያ ሆኗል። ስለዚህ ኃጢአቱ በሽታን አምጥቶበታል። ኃጢአቱ በሽታን ስላመጣበት ምን ሆኗል? ባሪያ ሆኗል። የምን? የኃጢአት ባሪያ ሆኗል። ስለዚህ ጌታ ኢየሱስ ክርስቶስ አንተ ልጅ ኃጢአት ተሰረየችልህ ሲለው ምንድን ነው? ኃጢአቱን አነጻውና ምን አደረገው? ከኃጢአት ለይቶ ከእርግማን ለይቶ ምን አደረገው? ልጅ አደረገው፣ ለየው። ምን አደረገው? ከሰይጣን ባርነት ነፃ አወጣው። ይሄንን ቃል ሁዮቴሲያ ይለዋል። ሁዮቴሲያ ማለት ደግሞ የራስ የነበረን ነገር ግን ከእጅ የወጣን መልሶ ካሳ ከፍሎ የራስ ማድረግ ወይም ኦነርሺፕ ውስጥ መክተት የሚል ትርጉም ነው ያለው ማለት ነው። እስቲ ሮሜ ምዕራፍ 8 15 ላይ እንሂድ። ሮሜ ምዕራፍ 8 15 ላይ እንዲህ ይላል። ሮሜ ምዕራፍ 8 15 እንዲህ ይላል። ይኸውላችሁ አባ አባት ብለን በደንብ አድርጎ የሚናገር ቃል ነው ስለ ቤዛነት። አባ አባት ብለን በደንብ ስሙ። አባ አባት ብለን የምንጮህበትን አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና። በደንብ ስሙ። አሁን ሁለት ጥቅስ ነው የምነግራችሁ። ሁለት ጥቅስ። ሁለተኛው ጥቅስ ደግሞ የምታወጡት ከታች ኮሜንት ላይ አውጡላቸው። ገላትያ 4:5 አውጡላቸው። ገላትያ 4:5-6። አሁን በሮሜ ምዕራፍ 8 ቁጥር 15 ላይ ያለው ጥቅስ ምን እንደሚል ስሙ። አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁ። እዚህ ጋር መረዳት ያለባችሁ ነገር ባሪያ ነበርን፣ ኃጢአተኞች ነበርን። ጌታ ኢየሱስ ክርስቶስ መጥቶ ሲገዛን ደሙን አፍስሶ በመስቀል ላይ ሞቶ በፊት የእርሱ የነበረን ከእጁ የወጣንን በደሙ
ዋጋ መክፈል ወይም በመስቀል ላይ በሞቱ የራሱ ሲያደርገን ምን አይነት መንፈስ ተቀበልን? አባ አባት ብሎ የሚጮህ የልጅነትን መንፈስ ነው የተቀበልነው። ስለዚህ አሁን የምንኖረው በልጅነት መንፈስ እንጂ በባርነት መንፈስ አይደለም። ስለዚህ አንዴ ከባርነት የተገዛ ደግሞ ለባርነት ላይሸጥ ክርስቶስ ኢየሱስ ከባርነት ጠርቶ ልጅ ያደረገውን ደግሞ ባሪያ አያደርግም። ልጁ ነኝ በሉ እስቲ ለራሳችሁ። ልጁ ነኝ፣ በዋጋ ተገዝቻለሁ፣ ዳግመኛ ባሪያ አልሆንም። ከባርነት ወደ ልጅነት ያመጣኝ ዳግመኛ ባሪያ ሊያደርገኝ ሳይሆን ለዘላለም ልጅ ሆኜ እንድኖር ነው። አሜን። ስለዚህ አሁን ገላትያ 4 ቁጥር 5-6 ደግሞ ያለውን ሄዳችሁ አንብቡ። ገላትያ 4 ቁጥር 5 ምዕራፍ 4 ከቁጥር 5 ላይ ያለው ከቁጥር 4 ያለው ማለት ነው። በደንብ አርጋችሁ ከቁጥር 5 ጀምሮ ያለው በደንብ አርጋችሁ ትናገራላችሁ። ገላትያ ምዕራፍ 4 ከቁጥር 5 ጀምሮ ይሁላችሁ። ሮሜ ምዕራፍ 8 15 ላይና ገላትያ ምዕራፍ 4 ቁጥር 5 ላይ ያለው እንዴት በሁለት አቅጣጫ እንደሚናገር ስሙ። ቅድም ምንድን ነው ያልኩት? ሮሜ ምዕራፍ 8 ቁጥር 15 ላይ አባ አባት ብለን የምንጮህበትን እኛ ማንን ምንጮኸው? እኛ የምንጮህበትን የልጅነት መንፈስ ተቀበልን ይላል። አሁን ደግሞ ያገኘነው ልጅነት ከኢየሱስ ክርስቶስ ልጅነት ጋር እንዴት እንደሚገናኝና እኛ ማለት የኢየሱስ ክርስቶስ በኢየሱስ ክርስቶስ ልጅነት ውስጥ ያለውን የልጅነት መንፈሱን ደግሞ እንዴት እንደሰጠን ተመልከቱ። ምን እንደሚል ልጆችም ስለሆናችሁ ገላትያ ምዕራፍ 4 ቁጥር 5 ላይ ማለት 6 ላይ ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ ቅድም ምን አለ? የልጅነትን መንፈስ ተቀበላችሁ ነው የሚለው ሮሜ ምዕራፍ 8 15 ላይ። ገላትያ 4 ላይ ደግሞ የልጅነትን መንፈስ ሳይሆን ምን ይላል? የልጁን መንፈስ በልባችሁ ላከ። እየተረዳችሁ ነው? ቅድም የልጅነትን መንፈስ አለ ባይ ዲፎልት። አሁን ደግሞ ገላትያ ምዕራፍ 4 ቁጥር 6 ላይ መጥቶ ደግሞ የልጅነትን ሳይሆን የልጁን የኢየሱስ ክርስቶስን የልጁን መንፈስ በልባችሁ ላከ። ያ ማለት ምን ማለት እንደሆነ ታውቃለህ? ልጁ አባ አባት ብሎ በጸለየው በዛው መንፈስ እንድትጸልይ እግዚአብሔር መንፈሱን ሰጠ። ስለዚህ አሁን ቲጂ መታ አባ ስትል እቺ ደግሞ ማናት ብሎ ጌታ እግዚአብሔር አይዞርም። ለምን? ትላንት ልጁ ኢየሱስ ክርስቶስ አባቱን የጠራበት መንፈስ ስለሆነ በዛው መንፈስ ስትጠራ እግዚአብሔር ይሄ ማነው ደግሞ ማላውቀው አይልም። በዛ መንፈስ ስትጠራው አባት ይሰማሃል። ማን? ልጁ ኢየሱስ ክርስቶስ ጸልዮ በተሰማበት በዚያ በልጅነት መንፈስ ዛሬም ወደ አብ አንጋጠ ስትጸልይ እግዚአብሔር ጆሮቹ ወደ አንተ ናቸው። ምን አይነት መታደል ነው! ምን አይነት መባረክ ነው! ስለዚህ አሁን የተቀበላችሁት ልጅነት የተቀበላችሁት መንፈስ ኢየሱስ ክርስቶስ አባ አባት ብሎ ይጮ የነበረበት የልጅነት መንፈስ ነው። ስለዚህ ጌታ ኢየሱስ ክርስቶስ ከሞት ሲነሳ እንዲህ አለ፣ ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ እሄዳለሁ። ስለዚህ ጌታ ኢየሱስ ክርስቶስ ከሞት ሲነሳ ምን ሆነ? ጌታ ኢየሱስ ክርስቶስ ከሞት ሲነሳ እኛና ኢየሱስ በአንድ አባት መጠራት ተጀመረ። እኛና ኢየሱስ በአንድ አምላክ መጠራት ተጀመረ። ስለዚህ ኢየሱስ ክርስቶስ ጸልዮ ይሄንን እንጀራ ባባዛበት፣ ድንጉሾችን በፈወሰበት፣ በሽተኞችን በፈወሰበት፣ ዕውራን ማየት የተሳናቸው ባዩበት፣ ዲዳው በተናገረበት፣ በዛው አብ ጋር ጸልዮ በተሰማበት፣ ከአብ ጋር ኮሚኒኬት ባደረገበት፣ ከአብ ጋር የፍቅር ግንኙነት ባደረገበት፣ በአባትነትና በልጅነት መንፈስ በኖረበት ያንን የራሱን መንፈስ ጌታ ኢየሱስ ክርስቶስ ሰጠ። አይገርምም? ስለዚህ ስትጸልይ ይሄ ማን ነው ደግሞ እኔ ማላውቀው ሰው ምናምን አይልም። የልጅ መንፈስ ስለሆነ ልክ አባ ስትል ጌታ ኢየሱስ ክርስቶስን እንደሰማ እንደራራለት ዛሬም አንቺን እግዚአብሔር አምላክ ራርቶ ይሰማሻል። ችግሩ አንቺ በእግዚአብሔር ሰው በኩል ካልሆነ አንጸልይም። የኔ ጸሎት የእግዚአብሔር ሰው ካልጸለየ በስተቀር የእግዚአብሔር ሰው የሆነ ነገር ካላለ በስተቀር የኔ ጸሎት ወደ ደመና ከደመናም አያልፍም። እግዚአብሔር እኔን አይሰማኝ የምትይ ሴትዮ እባክሽ
ማመልከው እግዚአብሔር ነው። እግዚአብሔር ደግሞ ከማንም ሳይቀንስ ሳይጨምር ይሰማኛል፣ ያዳምጠኛል። አንቺንም ይሰማሻል፣ ያዳምጥሻል። እዚህ ግሬስ ፋሚሊ ላይ የምትማሩ ሰዎች ቃል አውጣልኝ፣ ጸልይልኝ። ስትደክሙ መጸለይ የሆነ ከአቅማችሁ በላይ የሆነ ነገር እንጸልይ፣ እንበረታ። የቅዱሳን ህብረት፣ የጻድቅ ሰው ጸሎት በሰራዋት ኃይል ታደርጋለች። መጽሐፍ ቅዱስ ምንድን ነው የሚለው? የጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለች እንጂ የነቢይ ሰው ጸሎት አላለም። የሐዋርያው ሰው ጸሎት አላለም። ምንድን ነው ያለው? የጻድቅ ሰው ጸሎት። ጻድቅ ነው ወይ? ጻድቅ ነኝ ብለህ ጻፍ ኮሜንት ላይ። ጻድቅ ነህ ወይ? ጻድቅ ነሽ ወይ? መጽሐፍ ቅዱስ የሚናገረው የነቢይ ጸሎት የሐዋርያ ጸሎት አይልም። ምንድን ነው የሚለው? የጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለች። ጻድቅ ነህ ወይ? እግዚአብሔር ተቀብለዋል ወይ? እግዚአብሔር ወዶሃል ወይ? ጻድቅ ነህ? አዎ። የጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለች። ተነስተ መጸለይ ጀምር። ጻድቅ ነህ በስራው። ያንተ ጸሎት ካንተ ተርፎ ሀገርን መፈወስ የሚችል የልጅነት መንፈስ ተሰጥቷል። አንዱ ስለሌላው ይጸልይ፣ እውነት ነው። አንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራው እጅግ ታደርጋለች። አንዱ ስለሌላው ይጸልይ፣ ሁልጊዜ አይደለም። የሆነ ጊዜ ሲደክም እንጸልይ ይላለን። መቼ ነው ምጸልይ? ጸሎት እኮ ፌሎሺፕ ነው ከእግዚአብሔር ጋር። እግዚአብሔር አይናፍቅህም ወይ? እግዚአብሔር አይናፍቅህም? ከእግዚአብሔር ጋር ህብረት ማድረግ አይናፍቅህም ወይ? 10 ቸርች እየዞርክ እጅ እያስጫንክ የምትኖረው 10 ቸርች፣ አንድ ቸርች አትቀመጥ። የሞቀበት ቸርች ሁሉ ትሄዳለህ። አዲስ ቸርች ሲከፈት እዛ አንተ ነህ። ህዝብ የበዛበት ቸርች እዛ አንቺ ነሽ። ውዑት ያለሽ ተወድቅ ያለሽ ያገኘሽው ቦታ ነው ደግሞ የምትወድቂው። ተንከባለሽ። ሁሌ መውደቅ ነው፣ ግን ራስሽ አትጸልይም። የእግዚአብሔር ሰው ትንሽ ነካ ሲያደርግ ብለሽ ትወድቅ ያለሽ። መውደቅሽ ጥሩ ነው፣ ግን ለወደቅሽበት ዓላማ ተነስተሽ ቆመሽ እያገለገልሽ ነው ወይ? እየሰራሽ ነው ወይ? እንደዚህ አይነት ፌክ ክርስትና የተመታ ይሁን። አሜን። ምንድን ነው የሚለው መጽሐፉ? አሁን ራሳችሁ ጸልያችሁ መደመጥ እንደምትችሉ ነግራችኋለሁ። ራሳችሁ ጸልያችሁ መደመጥ እንደምትችሉ ነግራችኋለሁ። መደመጥ እንደምትችሉ ነግራችኋል። ያለንበት ኪዳን ሐዲስ ኪዳን ነው። ያለንበት ኪዳን በብሉይ ኪዳን ነቢያት በጣም ቅርብ ነበሩ ለእግዚአብሔር። በሐዲስ ኪዳን ግን በኢየሱስ ክርስቶስ ደም ያመነ ሁሉ ለእግዚአብሔር ቅርብ ነው። አሜን። ለእግዚአብሔር ቅርብ ነኝ። ለምን? አባት ብሎ የሚጮህ የልጁን የኢየሱስን መንፈስ ኢየሱስ በተሰማበት ኢየሱስ በተደመጠበት በዛ መንፈስ ጸልዬ አሜን እንድሰማ እግዚአብሔር አድርጎኛል። ኮንግራጁሌሽንስ። ጸሎታችሁ ይሰማል። እግዚአብሔር ይሰማችኋል። እግዚአብሔር ያደምጣችኋል። ሲደክማችሁ በደንብ አርጋችሁ መጸለይ፣ በደንብ አርጋችሁ የሆኑ አገልጋዮች ጋር የእግዚአብሔር ሰው ጸልይልኝ፣ በዚህ ነገር አበረታይ ምናምን ማለት ይኖራል። አባት ብሎ የሚጮህ የልጁን መንፈስ በውስጣችን ላከ። ስለዚህ የልጁ መንፈስ በውስጥ ስላለ ስትጸልይ ኢየሱስ ጸልዮ በተሰማበት ኢየሱስ ጸልዮ ድንቅና ተአምራትን ባደረገበት በዛው የልጅነት መንፈስ ትደመጣለህ፣ ትሰማለህ። መካከለኛ አያስፈልግህም። ጸሎት ሳይሆን ስለ ጸሎት እግዚአብሔር እንዴት እንደሚሰማችሁ እንደሚያዳምጣችሁ ስትረዱ በጸሎት ትለከፋላችሁ። ጸሎት እኮ የአባትና የልጅ እኮ ንግግር እኮ ነው ወዳጆቼ። ፌሎሺፕ እኮ ነው። ከእግዚአብሔር ጋር የምታሳልፉት ጊዜ እኮ ነው። ኧረ በወኪል እያስጸለይክ አትኑር፣ በኤጀንት እያስጸለይክ አትኑር። ፌሎሺፕ ነው ከእግዚአብሔር ጋር። አባቴ ወዳለሁ፣ ሃሌሉያ፣ ወዳለሁ ኢየሱስ፣ ወዳለሁ። ስሜ ይባረክ። አመሰግናለሁ። ያንተ ችግር ጌታ ሆይ 3000 ብር አሁን ለእኔ ከብዶ ነው፣ የቤት ኪራይ ከብዶ ነው ጌታ። ኤፌሶን ምዕራፍ 1 ቁጥር 7 ዋና ቅድም ያነሳ ነው ሀሳብ። ምዕራፍ 1 ቁጥር 7 ላይ እንዲህ ይላል፣ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት። በደንብ ስሙ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት። ይሄ አሁን የበደላችን ስርየት የሚለው ወይ ቤዛነት የሚለውን በግሪኩ ምን ብሎ ያስቀምጠዋል?
ኤግዛጎራዞ ብሎ ያስቀምጠዋል። በግሪኩ እንደምታውቁት አዲስ ኪዳን የጻፈው በምንድን ነው? በግሪክ ነው። ስለዚህ ይችን ተርም ምን ብሎ ያስቀምጣል? ኤግዛጎራዞ። ጉግልም አድርጋችሁ ማንበብ ትችላላችሁ። ኤግዛጎራዞ ምን ማለት መሰላችሁ? በገበያ አሁን ለምሳሌ ኤግዛጎራዞ የሚለው ከባሪያ ንግድ የተወሰደ ተርም ነው። ኦኬ፣ የባሪያ ንግድ ነበረ። ሮማን ኢምፓየር እንግዲህ ባሪያ በጣም ትልቋ የሮማን ስርወ መንግስት በነበረበት ዘመንም ደግሞም በሌሎች የባሪያ ንግድ ዘመን የነበረውን ተርም ነው የምታገኙት። ኤግዛጎራዞ ማለት ለምሳሌ ባሪያ ገበያ ይወጣል። ልክ ፍየል አንተ ሐሙስ ገበያ ሄደ እንደምትገዛው ከአዲስ አበባ የባሪያ ንግድ ላይ ባሪያ ይወጣል። ባሪያ ይወጣና ሁሉም ባሪያ ለመግዛት ገንዘብ ያላቸው ሰዎች ሁሉ ይሰለፋሉ። የባሪያ ንግድ ውስጥ ወይም የባሪያ በሚነገድበት ገበያ ውስጥ ያለ ተርም ነው ኤግዛጎራዞ ማለት በገበያ ንግድ መካከል በባሪያ ንግድ መሃል የሚጠቀሙበት ቃል ነው። ኤግዛጎራዞ ምን ማለት ነው? ተገዝቷል። ለምሳሌ አሁን ቶሌ ይሄድና አንድ ባሪያ ይገዛል። አንድ ባሪያ ይገዛና ባሪያውን ሲገዛ ባሪያውን ለማድከም ባሪያው ዋጋ ለማስከፈል ሌሎቹ ክፉ የባሪያ ነጋዴ ካገኘ በዋጋ ይገዛና ከዛ ዋጋ በላይ ያስለፋዋል፣ ያስጨንቀዋል፣ ስራ ያሰራዋል፣ ዋጋ ያስከፍለዋል። ገዝቶታል ከሌላ ሰዎች ያስለፋዋል፣ ይቀጠቅጠዋል፣ ስራ ያሰራዋል፣ ዋጋ ያስከፍለዋል። ምኑ ክፉ የባሪያ ነጋዴ። ኤግዛጎራዞ ግን ለክፉ የባሪያ ነጋዴ የወጣ ተርሚኖሎጂ አይደለም። ኤግዛጎራዞ ማለት ለክፉ ባሪያ ነጋዴ የወጣ ስም ማለት ሳይሆን ኤግዛጎራዞ ምን ማለት መሰላችሁ? ለምሳሌ ቶሌ ባሪያ ቢገዛ ባሪያውን የሚገዛው ለማሰቃየት to buy out, to redeem, to ransom, signifying the act of purchasing something. ኤግዛጎራዞ ቴንክ ዩ ናርዲዬ ቶሎ ሄዳ ታወጣዋለች በግሪክ። እና ኤግዛጎራዞ ማለት ለክፉ ባሪያ ነጋዴ የወጣ ስም ሳይሆን ለመልካም ባሪያ ነጋዴ የወጣ ስም። ምን ማለት መሰላችሁ? ኤግዛጎራዞ ማለት ይሄድና ባሪያውን ይገዛዋል ከገበያ ላይ። ከገበያ ከገዛው በኋላ ባሪያውን አያሰቃየው። ምንድን ነው የሚያደርገው? ሁለት ነገር ነው የሚያደርገው። አንደኛው ለራሱ መጠቀም ይችላል። ነገር ግን ምን ያደርገዋል? ከገዛ በኋላ አልሸጥህም፣ ከዚህ በኋላ አትለፋም፣ ዋጋ አትከፍልም ማለት ነው። ኦኬ፣ ባሪያውን ይገዛውና የባሪያ ጭቆና ውስጥ አያስገባውም፣ ነፃ ያደርገዋል። ኤግዛጎራዞ ምንድን ነው ከጌታ ከኢየሱስ ክርስቶስ ጋር የሚያገናኘን እያላችሁ ነው። እስቲ እንግባ ወደ ውስጥ። እኔ ራሱ ደስ እያለኝ ነው ይህን ሳስተምር። ስለዚህ ኤግዛጎራዞ ማለት አንድን ሰው ለፈለገው ነገር ሰው ሊያውለው ይችላል። እንደ ልቡ ከተጠቀመበት በኋላ ክፉ ሰው እንደ ልቡ ከተጠቀመበት በኋላ አውጥቶ ያንን ባሪያ ይሸጠዋል። ባሪያ መቼም ቢሆን በራሱ ነፃነት የለውም። በራሱ መቼም ነፃነት አያገኝም። ባሪያ በራሱ መቼም ነፃነት ማወጅ አይችልም። ነፃነቱን የሚያውጅለት ዋጋ ከፍሎ የገዛው ምንድን ነው? ባሪያ ነጋዴ ነው። ምን አልኳችሁ? ባሪያ በራሱ ነፃነት የለውም። ባሪያውን ነፃነት የሚያውጅለት በባሪያው ላይ ዋጋ ከፍሎ የገዛው ሰው ብቻ ነው። ምን አልኳችሁ? ዋጋ የከፈለው ሰው ብቻ ነው። ቸር ከሆነ ገዢው ከዚህ በኋላ አልሸጥህም ብሎ ምን ያደርገዋል? ይለቀዋል ማለት ያወጣዋል ሳይሆን ምን ያደርገዋል? በደንብ አድርጎ እንዳይሰራ ዋጋ እንዳይከፍል ያደርገዋል ማለት ነው። ምን ማለት መሰላችሁ? የሚጠላችሁ ከሆነ በደንብ ተጠቅሟችሁ አውጥቷችሁ ከእንደገና ይሸጣችኋል። ባይዞ ለምሳሌ $100 ቢገዛ አንድን ባሪያ ክፉ ባሪያ ነጋዴ $100 ቢገዛው በደንብ አድርጎ $1000 አስፈግቶት አሰርቶት እንደ አህያ ኃይሉን ከተጠቀመ በኋላ ወስዶ ውጭ ላይ ደግሞ ይሸጠዋል። ምን ያደርጓል? ወስዶ ውጭ ላይ ምን ያደርጓል? ይሸጠዋል። ይሄ ኤግዛጎራዞ የሚባለው ግን ገዝታችሁ ለሌላ አይሸጣችሁ። ከገዛችሁ በኋላ ይሄ ባሪያን ከገዛ በኋላ ወስዶ ተጠቅሞ ዋጋ አስከፍሎ ወስዶ የሚሸጥ ሳይሆን ሌሎቹ ሁሉ ገበያ ውስጥ ለመሸጥ ሲቀመጡ እርሱ ግን ገበያ ውስጥ አይቀመጥም ማለት ነው። እየገባችሁ ነው ወይ? ኤግዛጎራዞ ማለት በደንብ ነግራችኋለሁ። አንድን ባሪያ ከገዛ በኋላ ያንን ባሪያ አሰቃይቶ ወስዶ የባሪያ ንግድ ውስጥ የባሪያ ማርኬት ውስጥ ደግሞ አያስቀምጠውም ለመሸጥ።
አንአቬይለብል ያደርገዋል። ምን ያደርገዋል? አቬይለብል እንዳይሆን ያደርገዋል። ባሪያ ማርኬት ውስጥ እንዳይኖር ያደርገዋል። ኦኬ፣ ኤግዚስት እንዳያደርግ ዲስአፒር ነው የሚያደርገው። የባሪያ ማርኬት ውስጥ ከነጨራሹ ያጠፋል። ሃሌሉያ፣ ስሙ ይባረክ። ስማ፣ ሰው ከአዳም ጀምሮ ለኃጢአት የተሸጠ ሰው ነው። ጥባጥቤ ይጫወትበታል ህግ። ባሪያ ነን እኛ። ጥባጥቤ ይጫወትበታል ህግ። ወደዚህ ወደዛ በህግ ለመስረቅ ይሞክራል፣ አይችልም። አይኑ ይጠፋል። ሄዶ ሴት ሲያይ ገና አይኑ ይጠፋል። ሲያመነዝር ይገደላል። ሄዳ የሆነ ሰው ጋር ደግሞ ደም የሚፈሳት ሴት ሄዳ ረቢ ስትነካ አይኗ ይገደላል። ምን? ባሪያ ነው፣ ለህግ የተሸጠ ነው። ለዛ ነው ሮሜ ምዕራፍ 7 ላይ ምን ይላል ጳውሎስ? እኔ ለኃጢአት የተሸጥኩ ጎስቋላ ሰው ነኝ ይላል። ስለዚህ ጳውሎስ ጌታ ኢየሱስ ክርስቶስን ከማግኘቱ በፊት በኤግዞ ጎራዞ እግዚአብሔር እሱን ከማግኘቱ በፊት በኃጢአት ማርኬት ውስጥ የነበረ ስሌቭ ነው፣ ባሪያ ነው። ለዛ ነው ሮሜ 7 ላይ ምን ይላል? እኔ ለኃጢአት የተሸጥኩ ባሪያ ነኝ። ምንድን ነው? የኃጢአት ማርኬት ውስጥ አለ። የህግ እርግማን ዮክ ሆኖ ቀንበር ሆኖ በሚገዛበት በዚያ በባርነት ቀንበር ውስጥ ማን አለ? ጳውሎስ አለ። ለዛ ምን አለ? ምን አለ መሰላችሁ? እኔ ለኃጢአት የተሸጥኩ ባሪያ ነኝ። ስለዚህ ምንድነው አሁን ጌታ ኢየሱስ ክርስቶስ ሲመጣ እኛን ከባርነት ነፃ ለማውጣት ሲመጣ ሁላችንም የባሪያ ንግድ ማርኬት ውስጥ ነው ያለነው። የኃጢአት ማርኬት ውስጥ ነው ያለነው። ኤግዛ ጎራዞ ሳይመጣ በፊት በኃጢአት ማርኬት ውስጥ ነው ያለነው። በህግ ማርኬት ውስጥ ነው ያለነው። ኃጢአት እየሰራብን ነው። ኃጢአት እየገዛን ነው። በደል እየገዛን ነው። ባርነት ውስጥ ነው ያለነው። ለዛ መጽሐፍ ቅዱስ በኃጢአታችሁ ባሪያዎች ነበራችሁ ይላል። ስለዚህ ኦኬ፣ ባርነት ውስጥ ነው ያለነው። ከዛ መጣ ከአዳም ጀምሮ ለኃጢአት የተሸጠ ሰው፣ ለኃጢአት የተሸጠን ኃጢአት የሚገዛን ባሪያዎች ነበርን። ማንም ሊከፍለው በማይችለው ዋጋ ከፍታና ጣሪያ እግዚአብሔር በውድ ልጁ በኢየሱስ ክርስቶስ ማንም ዳግመኛ ዋጋ ጨምሮ መግዛት በማይችልበት ክላይማክስ በሆነ ፒክ ፖይንት በሆነ ፕራይስ ገዛን። ሰው ዳግመኛ እንዳይገዛ ማለት ነው። ለምሳሌ $100 ተገዝተ $200 ቢገዛ $300 ያለው ሰው ከእጅ ይገዛሃል። ጌታ ኢየሱስ ክርስቶስ ግን እኛን የገዛው በገንዘብ አይደለም። ለዛ ነው ጴጥሮስ ላይ ሲናገር እንደገና የተገዛችሁት በከበረ በወርቅና በዕንቁ ሳይሆን ይላል መጽሐፍ ቅዱስ፣ በከበረ በልጁ በኢየሱስ ክርስቶስ ደም ነው ይላል። የትኛው ገንዘብ ነው ዳግመኛ አንተን ባሪያ አድርጎ የሚገዛ? ማንም የስሌቨሪ ማርኬት ውስጥ እንዳትሆን፣ ማንም በኃጢአት ማርኬት ውስጥ በስሌቨሪ ማርኬት ውስጥ አክሰስ እንዳያደርጉ፣ ፋንክሽናል እንዳትሆን፣ ኦፕሬት እንዳታደርግ ይኸውልህ ከአገልግሎት መስጫ ክልል ውጭ ያደረገ አንተን በምኑ? በደሙ። ማንም 100 ዲናር 1 ሚሊዮን ዲናር ቢያፈስ አንተን መግዛት አይችልም። ለምን? ማንም መግዛት በማይችለው ለባርነት አንተን ማንም መግዛት በማይችለው ዋጋ ሰቅሎ ማንም ተመን ሊያመጣ በማይችል በልጁ በክርስቶስ ኢየሱስ ደም ዋጋ ሰቅሎ ማንም በማይደርስበት ከባርነት ማርኬት ውስጥ ጌታ ኢየሱስ ክርስቶስ አውጥቶ ልጅ አድርጓል። ጨረታ ታውቃለህ? ጨረታ ሰውየው 100,000 ብር ሲል አለሙዲን 100 ሚሊዮን ብር ሲል 100,000 ብር ያለው ወደ ሰገባው ይገባል። ዳግመኛ ቁጥር ይፈራል ሰውየው ራሱ። ጌታ ኢየሱስ ክርስቶስን እግዚአብሔርም ያደረገው እንደዛ ነው። ማንም በማይችለው ማለት ነው፣ ማንም ሊተመን በማይችል ዋጋ ምን አደረገ መሰለ? ጌታ እግዚአብሔር በልጁ በኢየሱስ ክርስቶስ ደም ምን አደረገ? ገዛ። ዳግም በሉ እስቲ ለራሳችሁ፣ ዳግም ወደ ኃጢአት ባርነት እንዳልመለስ ማንም ሊገዛ በማይችለው ዋጋ በጌታ በኢየሱስ ክርስቶስ ደም ለአንዴና ለመጨረሻ የኃጢአት ገበያ ውስጥ የባርነት ገበያ ውስጥ ላልገኝ ኢየሱስ ክርስቶስ በደሙ ገዝቶኛል፣ ተቤዥቶኛል። አይታል የፈለገ ይኸውልህ አይጥ አይደለም ጉማሬ ቢገንዝ ራሱ አያገኝህም። የሱ መርገምት፣ የሱ ሟርትና ጥንቆላ አውራሪስ ቢገንዝ ራሱ አያገኝህም። አጎራዞ to buy or
ባይ አውት ኦፍ በትክክል ኤግዛጎራዞ ገዝቷቸዋል። በቃ የራስ አድርጓቸዋል፣ ሪዲም አድርጓቸዋል፣ ተበይቷቸዋል ይላል። ሃሌሉያ። ውድ ልጁ ይኸውልህ፣ ለዛ ነው እኮ ሲናገር ኤፌሶን ላይ ምንድን ነው የሚለው? በውድ ልጁም አታል በውድ ልጁም አለና እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን አለና እርሱም የበደላችን ስርየት ነው። አሜን። የተገዛው በምንድን ነው? በውድ ብር፣ በውድ ዕንቁ፣ ምድር ላይ ባሉ ዳይመንዶች አይደለም። የተገዛህበትን ዋጋ ማወቅ ትፈልጋለህ? በውድ ልጁ። የውድ ልጁን ዋጋ ሊተምን የሚችል ማንም የለም። የሰማይ የምድር ፈጣሪ እርሱ ነው። የወርቁ ባለቤት እርሱ ነው። የዳይመንዱ ባለቤት እርሱ ነው። ባለቤት ራሱ እርሱ ነው። በእርሱ አልገዛም፣ በራሱ ነው የገዛ። አሜን፣ አሜን፣ አሜን። እግዚአብሔር በሆነ ነገር አይደለም የገዛ። እግዚአብሔር የገዛ በራሱ ነው የገዛ። ማን ነው በራሱ የሚገዛ? ሰው ገንዘብ አውጥቶ እኮ ነቃ የሚገዛው። በራሱ የሚገዛ አለ፣ ራሱን ከፍሎ የሚገዛ አለ፣ ራሱን መንዝሮ። Your value is the blood of Jesus Christ, the Son of the living and almighty God. Hallelujah. Your price tag, ዋጋ የተለጠፈብህ የኢየሱስ ደም ነው። ኤግዛጎራዞ። ሃሌሉያ። ስለዚህ ውድ ልጅ ሂሳቡን ከፍሎ ገዛን። በሚሻል ትርፍ ወደ ገበያ ሊያወጣን፣ ከእንደገና ለባርነት ሊይዘን፣ ከእንደገና በባርነት ቀንበር ሊይዘን እግዚአብሔር በልጁ በክርስቶስ ኢየሱስ ደም አልገዛንም። ለአንዴና ለመጨረሻ ወደ ባሪያ ንግድ ላንወጣ፣ ወደ ልጅነት ሕይወት ብቻ እንድንገባ እግዚአብሔር በልጁ በክርስቶስ ኢየሱስ ገዝቶናል። አሜን። እየጨረስኩ ነው ትምህርቴን፣ ልጨርስ ነው ትምህርቴን። ስለዚህ ዳግመኛ በአዳም የኃጢአት ገበያ ውስጥ አልገኝም። በልስት ዳግመኛ በአዳም ከኔ ጋር በል ዳግመኛ በልስቴ በአዳም የኃጢአት ገበያ ውስጥ አልገኝም። ከአገልግሎት መስጫ ክልል ውጭ አድርጎሃል ጌታ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ገላትያ ምዕራፍ 3 ቁጥር 13 በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና። ምን? በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና። ከዛስ ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን፣ ተቤዠን። ቤዛነት፣ መዋጀት፣ ሪደምሽን። አሜን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ ምን አደረገው? አሁን ጌታ ኢየሱስ ክርስቶስ ገበያው የሕግ እርግማን ይባላል። አሜን፣ አሜን። ዶላርም አይደለህም፣ ወርቅም አይደለህም፣ ዳይመንድም አይደለህም። እነግርሃለሁ የወርቅ ዋጋ ይወጣል ይወርዳል። እነግርሃለሁ የዳይመንድ ዋጋ ይወጣል ይወርዳል። እነግርሃለሁ የዶላር ዋጋ ይወጣል ይወርዳል። ያንተ ዋጋ በክርስቶስ ኢየሱስ በደሙ የተከፈለልህ ዋጋ ላይወርድ አንዴ ተሰቅሎ የቀረ ኤግዛጎራዞ the act of purchasing something or someone from a situation of power. Hallelujah. Praise God. ስለዚህ ገበያው ምንድን ነው? ገበያው የሕግ እርግማን ነው። ገበያው ምንድን ነው? የሕግ እርግማን ነው። ከዛ የሕግ እርግማን ሰፈር ወጥተሃል። ለሚሰበር የዘር እርግማን ሰበራ ውስጥ አይደለም የገባው ብራዘር። ኢየሱስ ክርስቶስ ያስቀረው ያልተሰበረ የዘር እርግማን የለም። ማንም የሚሰብርልኝ እርግማን የለም። ኢየሱስ ክርስቶስ ሰባብሮ ዱቄት አድርጎታል። አሜን፣ አሜን፣ አሜን። አንተ ያለብህ እርግማን አንድ ነው። እርግማኑ ምን እንደሆነ ታውቃለህ? እርግማን አለብኝ ብሎ ማመን ራሱ እርግማን ነው። I am cursed. You know, something comes from my family. I feel something. I felt something before. Something has happened to me. What's wrong with you? My brother. የሆነ ነገር ይሰማኛል። ትዳሬም የተያዘው አባቴ ረግሞኝ ነው። የአባትሽን እርግማን የኢየሱስ በረከት አይበልጠውም ማለት ነው። የአቶ እንትናን እርግማን የኢየሱስ ክርስቶስ ደም አያሸንፈውም ማለት ነው። ኢየሱስ ክርስቶስም የማይለየለት ጌታ ነው። ወደ እኔ የሚሸጋገረው ከአባቴ ወደ እኔ የሚሸጋገረው ወይ ቁመት
ወይ ንግግር ወይ አረማመድ ወይ ውርስ ድንገት ካለው ውርስ እንጂ እርግማን ወደ እኔ አይሸጋገርም። ዌልካም ቱ ኒው ተስታመንት። ስለዚህ ኢየሱስ ክርስቶስ ያልሰበረው ትርፍራፊ ሚስልነስ የሆኑ ከርሶች የለው። ኢየሱስ ክርስቶስ ከፍሏል። ተመልሰ ለእርግማን ወይኔ 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 ኢየሱስ የባረከ ኢየሱስ ከእርግማን ያዳነ ኢየሱስ ክርስቶስ ከእርግማን የዋጀ ኢየሱስ ክርስቶስ ከእርግማን ሰፈር ከባርነት መንደር የዋጀ ተመልሰ ለእርግማን እንዳትሆን ያደረገ በጣም ስለምትጸልይ ሳይሆን የከፈለ ዋጋ ውድ ስለሆነና ስለሆነ ብቻ ነው። አሜን አሜን። እስቲ አሜን አሜን። ምድር ከአዳም የተነሳ ተረግማለች። እሾህና አሜኬላን ታብቅልብ ተብላ ተረግማለች። የዛንም እርግማን ጌታ ኢየሱስ ክርስቶስ ምን እንዳደረገ ታውቃለህ? መስቀል ላይ ሲሰቀል እሾህ አደረገ። እሾህ ያደረገው ዝም ብሎ ይመስላል? ከአንተ የተነሳ የተረገመችው ምድር እኮ ለዛ ራሱ ክርስቶስ ኢየሱስ ዋጋ ከፍሎ እሾህ ያደረገው። ኦኬ፣ የእሾህ ጉንጉን አደረጉለት። ጌታ ኢየሱስ ክርስቶስ ለዛም ዋጋ ከፍሏል። ስለዚህ ይከናውንልሃል፣ ሰርተ ይከናውንልሃል። በተአምራት ቤትህን ይሞላዋል። ማድጋሽን በዱቄት ማሰሮሽን በዘይት እግዚአብሔር አምላክ ይሞላዋል። ትዳርሽን ያሳምረዋል። ተአምረኛ በሆነ ህይወት በ5000 ብር ደሞዝ ትኖራል። በ3000 ብር ደሞዝ እግዚአብሔር ያኖራል። ለምን? የዛን የእሾህ አክሊል አድርጎ አንተም አሁን እሾህና አሜኬላ በህይወት ላይ እንዳይኖር ለዛም ኢየሱስ ክርስቶስ ከፍሏል። ለህግ እርግማን ባይዘው እኛ የህግ እርግማን የለብንም። ለምን? የህግ እርግማን ያለው ማን ላይ ነው? አይሁድ ላይ ብቻ ነው። ኢቭን ኢፍ በደንብ ስሙ። የትምህርቱ ዋና አስኳልና ወሳኝ የሆነ ፖይንት ነው። ልጨርስላችሁ። የህግ እርግማን እንዲሰራብህ ራሱ አይሁዳዊ መሆን አለበት። you have to be Judah. surprisingly you are Gentile brother. አሕዛብ ነህ አንተ። የአይሁድ የሙሴ ህግ እርግማን ራሱ እንዲሰራብህ ማለት ነው አይሁዳዊ መሆን አለበት። አንተ የበረሃ ወይራ ነህ። ዝም ብለህ ቦረንትቻ ቃልቻ የሚል እኮ ዝም ብለን ጠንቋይ ብቻ የምናመልክ እኮ ሰዎች ነበር። ወይ የሙሴ ህግ ምንም የሌለን የበረሃ ወይራ በዘመናችሁ እኮ አለ በአየር ላይ ለሚሰራው አለቃ መንፈስ ተመላለሳችኋል። የህግ እርግማን እንዲሰራብህ ራሱ አይሁዳዊ መሆን አለብህ። ከዚያም የህግ እርግማን ለምሳሌ ቆይ ጌታ ኢየሱስ ክርስቶስ የትኛውን ኢትዮጵያዊ ነው እንትን በዮም ኪፑር ቀን ለመስዋዕት የሚሆን ለመስዋዕት የሚሆን እንትን አላቀረብክም ብሎ የቀሰፈው ሰው አለ? እግዚአብሔር ያወጣው የራሱን ህዝብ ነው እስራኤልን። ህዝቤም ብሎ እግዚአብሔር ህግ የሰጠው ለእስራኤል። ከየት ነው አንተ? ማን ነው የሙሴን ህግ የሰጠ? አልተሰጠህም። የሙሴ ህግ ዘጸአት 24 ላይ በሂሶጵ 7 ጊዜ ደም ረጭቶ የሰጠው ለማን ነው? ለእስራኤል ነው። ማስረጃ ዝም ብለህ ለምንድን ነው የምታወራው ለምትል ዘጸአት 24 ሮሜ ምዕራፍ 9 ከ3 ጀምሮ የቃል ኪዳኑም ታቦት አባቶችም የህግም መሰጠት ኪዳንም ልጅነትን ለእነርሱ ናቸውና ለማን? ለእስራኤል ብቻ። ህግ ለአንተ አልተሰጠም። ህግ አልተሰጠም። አሕዛብ የነበረው ምን አይነት ህግ ነው? የህሊና ህግ ነው። የተጻፈ ህግ አልነበረውም። በህሊና ወይም በኮንሸንሱ ዋት ኢዝ ጉድ ኤንድ ዋት ኢዝ ኢቪል ብሎ ይለይበት የነበረው የተጻፈ ህግ የለውም። የተጻፈ ህግ የተሰጠው አይሁድ ብቻ ነው። አሕዛብ በምን ህግ ይኖር ነበር? በህሊና ህግ። የተጻፈ ህግ የለውም፣ ግን ክፉና መልካም ምን እንደሆነ እያወቀ ይኖር ነበረ። የህጉ እርግማን ራሱ በአንተ ህይወት ላይ እንዲሰራ አይሁዳዊ መሆን አለብን። ጌታ ኢየሱስ ክርስቶስ መጥቶ ሲዋጅ ግን በአዳም የመጣውን ያንን መርገም በአዳም በኩል የመጣውን ሞትን ኮንሲኮንስ ኦፍ ሲን የኃጢአት ውጤትንም ኃጢአትንም ጌታ ኢየሱስ ክርስቶስ ለዛ ከፍሎ አድኖሃል። ጌታ ስሙ የተባረከ ይሁን። ድነህም ጸድቀህም ድነህም ጸድቀህም ማለት ነው። ድነህም ጸድቀህም ወዳጄ ቲቶ ምዕራፍ 2 ህግ የሌላቸው አሕዛብ ከባሪያቸው የህግን ትእዛዝ ሲያደርጉ ሰማችሁ አይደል? ድንቅ ጥቅስ እኮ ነው። ህግ የሌላቸው አሕዛብ ይላል ከባህሪያቸው የህግን ትእዛዝ ሲያደርጉ። እነዚያ ህግ ባይኖራቸው እንኳን ለራሳቸው ህግ ናቸው። ህግ የላቸውም፣ እውነት ነው። ከዛ በራሳቸው ህግ አላቸው። ምን አይነት ህግ? የህሊና ህግን ነው የሚያሳየው። እዛ
ስለዚህ ድነህም ጸድቀህም እግዚአብሔር አምላክ ቀድሶ ለይቶ ድነህም ጸድቀህም የዘር እርግማን አለብኝ ማለትም እርግማን ነው። እርግማኑ የእርግማኑ ባለቤት ማን ነው? የአሳታሚው ወይም የደራሲው መብት በህግ የተጠበቀ ምንድነው? የደረስከው እርግማን አለብኝ ብለህ ማለት በኢንቴሌክቹዋል ፕሮፐርቲ ለው ላይ ይመዘግብልሃል። ለምን? እርግማን አለብኝ ብለህ ድርሰት ደርሰሃል። ስለዚህ በሐዲስ ኪዳን እርግማን አለብኝ ብሎ ማሰብ በራሱ እርግማን ነው።